ሰላም እንዴት ቆያችሁ? ዛሬ የምናየው ደግሞ ሾርባ አሰራር ነው። ከሾርባ አሰራሮች ውስጥ ደግሞ የምናየው የድንች ሾርባ ወይንም ፖታቶ ሱፕ የሚባለውን ነው። ከዚህ በፊት ቲዩቶሪያሉ አይተናል። ዛሬ ደግሞ የምናየው ስለ ሾርባ ነው። ይህንን የሾርባ አይነት ለመስራት የሚያስፈልገን 300 ግራም አካባቢ ድንች፣ ባሮ ሽንኩርትና ሴሌሪ፣ ከዛ ቀይ ሽንኩርት፣ ለማሳመር ደግሞ ፐርስሊን፣ ከዛ ደግሞ ቅመም እንደምጠቀመው ቡኬ ጋርሊክ የሚባለውን ነጭ ሽንኩርትና ቅርንፉድ፣ ለማሳመሪያ ደግሞ ዳቦ ነው የምንጠቀመው። ወደ አሰራሩ ስገባ ያው መጀመሪያ ዘይት ትንሽ እናደርጋለን። ከዛ በማስከተል ቀይ ሽንኩርታችንን እንጨምራለን። ከዛ ባሮ ሽንኩርትና ሰሌሪ እንጨምራለን። ከዛ ይሄንን ማቁላላት ነው። ስናቁላላው ከለሩ መቀየር የለበትም፣ እንደዚሁ እንዳለ ነው የሚቁላላው። ከለሩን ከቀየረ በኋላ ላይ ድንቻችን ሾርባ ሲወጣ ከለሩ ነጭ መሆን ስላለበት ያንን ሊያበላሽብን ስለሚችል ብዙ አናቁላላውም ከለሩን እስኪቀየር። ከዛ በማስከተል ድንቻችንን ጨምረን እሱንም አብረን እንጠብሰዋለን። ይህንን ስናደርግ አሁንም ከለር ምንም አይነት ከለር መቀየር የለበትም ማለት ነው። ይህንን ካደረግን በኋላ ለብ ያለ ውሃ ካለን ለብ ያለ ውሃችንን እንጨምራለን። ከሌለን ደግሞ ያው ቀዝቃዛ ማድረግ እንችላለን። ከዛ ልክ አሁን እዚህ ምስል ላይ እንደምታዩት አንድ ሁለት ሽንኩርቶች አሉ ከለራቸውን የቀየሩ። እነዚህ ሽንኩርቶች ቀስ ብለን በማንኪያ እናወጣቸዋለን። ፒውር ነጭ መሆን ስላለበት እንደዚህ አስተካክለን ድንቹ እስኪበስል እንጠብቃለን። ከዛ ቡኬ ጋርሊካችንን እንጨምራለን። ቅድም እንደነገርኳችሁ ነጭ ሽንኩርትና ቅርንፉድ አንድ ላይ ተሰክቶ ነው። ይሄንን ቡኬ ጋርሊክ የምንጠቀመው ለጣዕም ነው። አንፈጨውም፣ እናወጣዋለን። እስከ ተወሰነ ሰዓት ብቻ ድረስ ነው የምንጠብቀው ድንቹ እስኪበስል። ከዛ እናወጣዋለን። ከዛ በስሎልን ከወጣ በኋላ ትንሽ ቀዝቀዝ አድርገን ወደ መፍጫችን ውስጥ ከተን መፍጨት ነው። ይህንን የምናደርገው ይህ ሾርባ ኖርማሊ ድንች ለሚወዱ ሰዎች ነው። ድንች የማይወዱ ሰዎች ጣዕሙ ላይ መቻቸው ይችላል። ግን የድንች አፍቃሪ ከሆናችሁ በጣም የምትወዱት የሾርባ አይነት ነው። ልክ እዚህ መፍጫ ላይ እንደምታዩት በደንብ እንደዚህ ፍጭት ካደረግነው በኋላ መልሰን ድስታችን ላይ እንጥደውና ትንሽ እናማስለዋለን። ምክንያቱም ትንሽ ወፈር ማለት ስላለበት ወፈር እስኪለን ድረስ እናማስለዋለን። ከዛ እንደምታዩት እንደዚህ ትንሽ ወፈር ሲልልን ጨው እንጨምራለን። ከዛ የተወሰነች ደግሞ ቁንዶ በርበሬ እናደርግበታለን፣ ሳይበዛ ትንሽ። ከዛ አሁን እንደምታዩት ከመጀመሪያው ላይ አሁን ትንሽ ወፈር ብሎናል። ስለዚህ አሁን የምናየው የውፍረት መጠን ደረጃ በቂ ስለሆነ አውጥተን ወደ መብያ ላይ ሳንገለብጣለን። ከዛ አሁን የሚቀረን አሳምሮ ማቅረብ ነው። ለማሳመር ደግሞ የምንጠቀመው ቅድም ያሳየኋችሁን ዳቦ ነው። እሱ ምንድነው ትንሽ ዘይት አድርገን ዳቦዎቹን ትንሽ ከተፍ ከተፍ አድርገን በዘይት ጠበስ አድርገን ሾርባዋ ላይ ማቅረብ ነው። ያው በመጨረሻ ሾርባችን ሳል ከገለበጥን በኋላ ቅድም የጠበስነው ዳቦ አለ፣ እሱን እናስቀምጣለን። ከዛ ለማሳመሪያ ደግሞ ፐርሲላችንን በደቃቁ እንከትፋትና እዚች ሾርባ ላይ በትነን ማቅረብና መመገብ እንችላለን። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ ማድረግ እንዳይረሳ። መልካም ጊዜ